ለሚነቀል ለሚበጣጠስ ለደረቅ ፀጉር በጣም አሪፍ ቅባት ነው። ቤታችሁ በቀላሉ ሰርታችሁ ሞክሩት። ለብዙ ጊዜ የሚቆይ ቅባት ነው ማለት ነው። በጣም ነው የሚያምረው። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን ቆያችሁኝ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም፣ ፍቅር፣ ጤና ከሁላችሁም ጋር ይሁን እያልኩኝ በጣም ተጠፋፍተናል። መስኪዬ ምን ነው ጠፋሽ የሚለው ጥያቄ የበዛ ነው ማለት ነው። እውነት ለመናገር 3 ወር 4 ወር ይሆነኛል ቪዲዮ ከለቀኩኝ። ስራ ታውቃላችሁ፣ ከስራ ጋር ከልጆች ጋር ምንም አይመችም። ግን እግዚአብሔር በፈቀደ መልኩኝ በሳምንት አንዴም በወርም አንዴም በሳምንትም በሁለት ሳምንትም አንዳንዴ በተመቸኝ ጊዜ ብቅ ማለቴ አይቀርም ማለት ነው። እንግዲህ ከዚህ በፊት አሁን ርዕሱ ላይ እንዳያችሁት ቅባት ቆንጆ ቅባት ነው የምንሰራው። ግን መስኪዬ ትንሽ የሚቆይ ቅባት በተለይ አሁን በጣም ሙቀት ነው ታውቃላችሁ። እኛ ጋር ኢትዮጵያ እንኳን ክረምት ገብቷል መሰለኛል። እኛ ጋር በጣም ሙቀት ነው። በዚህ ሙቀት የማይበላሽ አይነት ቅባት ወይም ደግሞ ኖርማል ውጪ ላይ ፍሪጅ ውስጥ የማይቀመጥ ውጪ ላይ ያስቀምጣችሁት ለ6 ወርም ለአመትም መጠቀም የምትችሉት አይነት ቅባት አሰራር ነው ማሳያችሁ ማለት ነው። የምንሰራው አይነት ቅባት ዛሬ ሁሌም እንደምላችሁ ከፀጉራችን ጋር የሚሄድ ነው ቅባት መስራት ያለብን። የሚነቃቀል ከሆነ ለሚነቃቀል፣ የሚደርቅ ከሆነ ለሚደርቅ እያየን የምንጠቀማቸውን የቅባት አይነቶች ማወቅ አለብን ማለት ነው። በጣም ለደረቅ ፀጉር ዛሬ የምጠቀመው ነው። ለደረቅ ፀጉሬ በጣም እየደረቀ ስለሆነ ነው። ፀሐዩ ምኑም ነው መሰለኝ አቮካዶ ኦይል ነው የምጠቀመው። ይሄ ናው ነው እኔ ያለኝ። እናንተ የፈለጋችሁትን መጠቀም ትችላላችሁ። ይሄንን እቀላቀልበታለሁኝ። ሌላ ደግሞ ፓራሹት ኮኮናት ኦይል ለብቻው ስትቀቡ ፀጉራችሁን የሚያደርቅባችሁ እህቶች አላችሁ። እኔም ለብቻው ስቀባ ትንሽ ሊያደርቅብኝ ስለሚችል ከሌላ ቅባት ከምትወዱት ቅባት ጋር መቀላቀል ትችላላችሁ ማለት ነው። ይሄንን ሁለቱን እቀላቅላለሁ። ሌላ ለእናንተ የሚስማማችሁ አይነት ቅባቶች ካሉ እነሱን መቀላቀል ትችላላችሁ። ይሄንን ለጊዜያዊ ብዬ ከገዛዋቸው ቅባቶች ውስጥ ይሄን ዱግሮ ምናምን ያላችሁን ቅባት መቀላቀልና አንድ ላይ መስራት ትችላላችሁ ማለት ነው። ሌላ ቫይታሚን ኢ ኦይል ትንሽዬ ጨምርበታለሁ። ቫይታሚን ኢ ኦይል ማለት ነው። እንግዲህ ይሄንን የምናደርገው የሚያስፈልገን ሮዝመሪ ጨምርበታለሁ። ሮዝመሪ እና በዝንጅብል ነው የምንሰራው። በተለይ ፀጉራችሁ ለሚነቃቀል ሰዎች፣ ፀጉራችሁ ለሚሳሳ፣ ለብዛት ፀጉር፣ እንደገና ደግሞ ለሚያሳክካችሁ ቆዳችሁ ለሚያሳክካችሁ ዝንጅብሉ በጣም ጠቃሚ ስለሆነ እንደምታዩት አሳይቻችሁ እመለሳለሁ። አሰራሩን በእርጥብ ሮዝመሪ ወይም ደግሞ በእርጥብ ዝንጅብል መስራት አይቻልም፣ ማድረቅ አለብን። ከዚህ በፊት በእርጥብ ሮዝመሪ፣ እርጥብ ዝንጅብል፣ አሎቬራ ምናምን አድርጌ ቀላቅዬ ያሳያችኋለ። እሱ ያው ለጊዜው በትንንሽ እቃ አድርጌ ያሳየዋችሁ ማለት ነው። እነሱ ለረጅም ጊዜ መቆየት አይችሉም። ለብዙ ጊዜ የሚቆይ አሰራር ዛሬ ያሳያችኋለሁ ማለት ነው። ወደ አሰራሩ እንሄዳለን። አብራችን ቆዩ። እሺ፣ ከሚያስፈልጉን ነገሮች ውስጥ ሮዝመሪ ነው። በደንብ እናጥበዋለን። ወደ ቆዳችን የሚገባ ነገር ስለሆነ ንጹህ መሆን አለበት። ከዛ በደንብ አጥበን ሳህን ላይ እናደርገውና ውጪ ላይ ፀሐይ ላይ እንዲደርቅ እናደርገዋለን ማለት ነው። ይሄንን ሳሰጣው እኛ ጋር በጣም ሙቀት ነበረ። ወደ 90 ዲግሪ 92 ዲግሪ ነበረ። በጣም ነው ክው ብሎ የሚደርቀው። እዚህ ጋርም ደግሞ ዝንጅብል አለኝ። ዝንጅብሉንም አጽድቼ ውጪ ላይ አደርገዋለሁ አብሮ እንዲደርቅ። እንደምታዩት ይሄ በንጋታው ነው። በጣም ነው ድርቅ ያለው እንደምታዩት። በጣም ካልደረቀ በስተቀር የሚቆይ ቅባት ልንሰራ አንችልም ማለት ነው። ከዛ በኋላ የሮዝመሪውን እንጨት እንደዚህ እየፈለፈልን ቅጠሉን እናስቀርና እንጨቱን እናወጣዋለን ማለት ነው። ያው ምንም ጥቅም ስለሌለው እንጨቱ። እሺ ዝንጅብላችንና ሮዝመሪያችን እንደዚህ ድርቅ ካለ በኋላ
በደንብ እንቀነጥሷለን። እንጨቱን እናወጣዋለን። እንደምታዩት ይኸውላችሁ፣ ሰማችሁ? እንደዚህ ድርቅ ማለት አለበት። በደንብ ፍሬሽ ነው፣ ንጹህ ነው። ከዛ ምን እናደርጋለን? መፍጫ የሌላችሁ በመቆጫ ነገር መውቀጥ ትንሽዬ ደረቅ ማድረግ ትችላላችሁ። በጣም ድቅቅ ሳይሆን ሸርከት ከቅባቱ ጋር በደንብ እንዲዋሃድልን። ከዛ ኋላ መፍጫችንን በደንብ እናደርቀዋለን። ምንም ውሃ ነገር መኖር የለበትም፣ ለብዙ ጊዜ እንዲቀመጥ ከፈለግን ማለት ነው። በደንብ እናደርቀዋለን። ከዛ ምን እናደርጋለን? እንደዚህ አይነት ትንሽዬ ድስት ውስጥ እንከተውና ቀስ ባለ ሙቀት ትንሽ እንዲብላላ እናደርገዋለን ማለት ነው። መንተክተክ የለበትም፣ መፍላት የለበትም። ትንሽዬ ብቻ ሙቀት እንዲኖረው በሙቀት እንዲብላላ አንድ ላይ ይሄ የሮዝመሪው የሁሉም ነገር ንጥረ ነገር ወጥቶ ከቅባቱ ጋር በደንብ እንዲዋሃድ እናደርገዋለን ማለት ነው። ከዛ በመፍጫ ውስጥ እንጨምረውና ትንሽዬ ፈጨት እናደርገዋለን። አንዱን ቅባት ብቻ ጨምረዋለሁ፣ ምክንያቱም ያው በኋላ ላይ አቀላቅለዋለሁ። በጣም ባናደቀው ምንም ችግር የለውም። እንደምታዩት በደንብ ተዋህዶልኛል። በደንብ እንዲቀላቀል ይረዳናል። ከዛ በኋላ ደረቅ ባለ በንጹህ እቃ ውስጥ እንጨምረውና እሳት ላይ የሚጣድ መሆን አለበት። እሳት ላይ ስንጥደው እዚህ ጋር ድግሮ የተለያየ ቅባት ለእናንተ የሚስማማቸው አይነት የቅባት አይነቶች መስሪያ ማንኛውንም መጠቀም ትችላላችሁ። ይሄናው በአብዛኛው ያው ብዙ አይነት ቅባቶች መስራት ትችላላችሁ በዚህ። ከዛ ኮኮናት እዚህ ጋር አቅልጬ የማስቀምጠው አለ፣ እሱን እጨምርበታለሁኝ። ከዛ እዚህ ጋር ቫይታሚን ኢ ኦይል አለኝ። ይሄ በምርጫ ነው፣ ካላችሁ ትጨምራላችሁ፣ ከሌላችሁ ምንም ችግር የለውም። አንድ 4 ጠብታ ምናምን የሚሆን ጨምርበታል። እዚህ ጋር ደግሞ ቲትሪ ኦይል አለኝ። ይሄኛው ደግሞ የምትፈልጉት አይነት የሽታ ቅባታችሁ ምን አይነት ሽታ እንዲኖረው ትፈልጋላችሁ? የአበባ፣ የብርቱካን፣ የምን ቲትሪ ለጸጉርም ለቆዳ ጤናም ጥሩ ስለሆነ እሱም ጨምሬዋለሁ እኔ። ከዛ ትንሽዬ አብሽ እጨምራለሁ፣ ምክንያቱም ለጸጉር መነቃቀል ጸጉር በተለይ ለወዙ ለምኑ ለብዙ ነገር ጠቃሚ ስለሆነ እሱን ጨምሬያለሁ። ትንሽዬ ደግሞ ቅርንፉድ ጨምሬበታለሁኝ። ይሄ ሁሉ እንግዲህ ለቆዳችን ፎሊክል ዋና ጤና፣ ቆዳችን ጤና ከሆነ ሁሉም ጤና ነው። እሳቱን ቅንስ አረ በሙቀት ብቻ በደንብ እንዲዋሃድልን ይሄ ንጥረ ነገሩ ወጥቶ ከቅባታችን ጋር እንዲገናኝ እናደርገዋለን ማለት ነው። በሙቀት ብቻ ከ30 እስከ 40 ደቂቃ ይበቃዋል። በጣም ቅንስ ያለ ሙቀት ከሆነ 1 ሰዓት ራሱ ብታብላሉት ምንም ችግር የለውም። መፍላት መንተክተክ ምናምን አያስፈልገው። አሁን ፀሐዩ ረገብ ቀዝቀዝ ብሏል ማለት ነው። ስለዚህ ቪዲዮዬን ውጪ ላይ ብጨርሰውስ? ልጆቹም እየተጫወቱ ነው። ናይላና ባባዬ ውጪ ላይ እየተጫወቱ ስለሆነ ቪዲዮዬን ውጪ ጨርሰዋለሁኝ። እዚህ ጋር አምጥቼ ቀዝቀዝ ብሏል ማለት ነው። ስለዚህ ውጪው በጣም ነው ደስ የሚለው እንትኑ ፀሐዩ ረጋ ብሏል። ይሄን 3 ቀን 90 በላይ ነበረ ሙቀቱ ማለት ነው። እንኳን ውጪ ላይ ልትወጡ ይቅርና ማለት ነው በቃ እንዴት እንደሚያቃጥል ማለት ነውና አሁን የሚገርማችሁ 6 ሰዓት ተኩል ምናምን አልፏል። በዚህ ሰዓት ክረምት ላይ በዚህ ሰዓት ጨለማ ነው፣ አይታይም፣ ጨለማ ነው። አሁን ግን በጋ ስለሆነ 6 ሰዓት ተኩል ምናምን ነው። አሁን ግን ፀሐይዋ አሁንም አለች ማለት ነው። የእግዚአብሔር ስራ አይገርምም? አቤት ፈጣሪ እንዳንተ ማን አለ በእውነት። ከሱ ከፈጣሪ ስራ በላይ ምንም ነገር ማያስደንቀኝ እኮ ለዛ ነው። ለምሳላችሁ እሱ የሚሰራውን ስራ ማንም መስራት ስለማይችል ነው። ፈጣሪ የሚሰራውን ስራ ማንም መስራት ስለማይችል ነው። አያችሁ
ለዛ ነው እናን ጊዜ ፈጣሪን የያዘ ሁሉን የያዘ እምላችሁ ለዛ ነው። ፈጣሪ ካላችሁ ሁሉ አላችሁ። አያችሁ ከሁሉ በላይ ስለሆነ ከሁሉ የሚበልጥ ስለሆነ ምንም ነገር ከሱ ጋር የሚወዳደር ስለሌለ ማለት ነው። ከዛ በኋላ በማጥለያ እናጠለዋለን። በዚህ አይነት ማጥለያ ማለት ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አጠለዋለሁኝ። ከዛ እንደዚህ ካጠለልኩ በኋላ በእንደዚህ እቃዎች ውስጥ በትንንሹ እቃዎች ውስጥና በዚህ በራሱ እጨምራለሁ። እውነት ለመናገር እነዛ የሚያማምሩ የቅባት መቀበያዎቼ አጣጥቤ ቪዲዮ ከሰራውም ቆይቻለሁ፣ ቅባት ከሰራውም ቆይቻለሁ። የት እንዳስቀመጥኳቸው ጠፍተውብኛል። ግን እነዚህ ሙሉ በካርቶን ሙሉ አለኝ እንደዚህ ትንንሾቹ ማለት ነውና ስሰራ ቅባት ስራ ቦታ ሁሌ ነው የሚጠይቁኝና ይዤላቸው የሚሄደው እነዚህን በዚህ ውስጥ ጨምራቸዋለሁ። ሌሎቹን ግን በዛ በቅባት እቃዎች ውስጥ ለጊዜው ለአሁኑ አስቀምጣቸውና ከዛ በኋላ በቅባት መቀበያዬ ውስጥ ጨምረዋለሁ። እውነት ለመናገር ግን ይሄ የዱግሮ እቃው ራሱ ለመቀበያ በጣም አሪፍ ነው። ምንም ባልገለብጠውም በሌላ ለመቀበያነት በጣም ይመቻል። ስለዚህ ማልገለብጠው ይመስለኛል። እነዛን ብቻ ይሄ ትልቁን ይሄንን ብቻ በመቀበያ ውስጥ ገለብጠዋለሁ። እነዛ ሁለቱን ደግሞ ስራ ቦታ ይዣቸው እሄዳለሁ። ሌሎች ደግሞ ሰዎች የሚጠይቁኝ አይጠፉም፣ ለነሱ ሰጣቸዋለሁ ማለት ነው። እንዴት እንደሚያምር እንደዚህ እየሰራችሁ ተጠቀሙት። ይሄው ለሚገርመው ሙሉ ሆነ። እዚህ እንዴት እንደሚያምር ሲያምር። እሺ ጸጉሬን ትንሽዬ ቅባት ተቀብቼ አሳያችኋለሁ ማለት ነው። ያው ሁሌም እያደረኩ ስለማሳያችሁ ጸጉሬ በጣም 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 ከሚባለው በላይ ድርቅ ነው ያለው። እውነት ለመናገር በኔ አይነት ተፈጥሮ፣ በኔ አይነት ጭንቀት፣ በኔ አይነት የኔ ጸጉር እስካሁን መላጣ መሆን ነበረበት ማለት ነውና ግን ይሄ ሁሉ ጊዜ ውህድ እየሰራው ወደዚህ እያልኩ የምጠቀማቸው ነገሮች በጣም ነው የጠቀሙኝ። በተለይ ጸጉሬ ተነቅሎ እንዳያልቅ ማለት ነው በጣም ነው የጠቀሙኝ። እውነቴን ነው። በተለይ ከልጅ ከወለዳችሁ በኋላ የጸጉር መነቀል በጣም አስቸጋሪ ነው። ግን እግዚአብሔር ይመስገንና ብዛቱ ተመስገን ነው። ምክንያቱም ይጠቅማል። ሁሌም ጠቃሚ ነው። አንዳንድ ነገር ቤት ሰርተን የምንጠቀማቸው ነገሮች ጠቃሚ ናቸው እና ውስጡን አናቴን እንደዚህ ቀባዋለሁኝ። ደስ ሲል አያችሁ። በጣም አሪፍ ነው ይሄ። ሽታው ራሱ በጣም አሪፍ ነው። ይሄ ምንድነው ስሙ? ቲትሪ የፈለጋችሁትን አይነት ላቬንደር፣
የብርቱካን የብዙ አይነት የፈለጋችሁትን አይነት መጠቀም ትችላላችሁ። ለሽታው ማለት ነው። የፈለጋችሁትን አይነት ሽታ መጠቀም ትችላላችሁ። ቅባቱ ለራሱ ቅባቱ ማለት ነው። አናቴን ቅጥት ስላርገውና በደስ ሲል ውጪው እሳት ነበረ ቅድም እሳት። አሁን ግን በቃ ቅልል አለ ደስ ሲል። ከዛ በኋላ 2 ቦታ ሰራውና አሳድረዋለሁ ማለት ነው። በጣም አሪፍ ነው፣ ተጠቀሙት። ቅባት ቅድም እንደነገርኳችሁ እቤታችሁ ስሩ። ምንም ቢሆን ምን እቤታችሁ ስሩ። ቅባት የሚሸጡ ቅባቶች ይሄ ጸጉር የሚያሳድግ ያ ጸጉር የሚያሳድግ ብላችሁ ያንን ብላችሁ አትግዙ። ምክንያቱም እቤታችሁ በፈለጋችሁት አይነት ለእናንተ ይሆነኛል በምትሉት አይነት እራሳችሁ ስሩ ቤታችሁ ማለት ነው። እሺ እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ተጠቀሙት። ምንም ቢሆን ምን የተፈጥሮ ነገር አንደኛ ነው፣ ምንም ሆነ ምን። ስለዚህ በተለይ በየቀኑ ወደ ውስጣችሁ የሚገባ ነገር ንጹህና የተፈጥሮ መሆኑን እርግጠኛ ሁኑ። በኋላ አትቆጩበትም። ይሄ ነገር እኮ ካንሰር ያመጣል፣ ይሄ ነገር እኮ ምን ያመጣል ብትባሉ እናንተ እኔ የለሁበትም ማለት ትችላላችሁ ማለት ነው። ስለዚህ ቤታችሁ ሰርታችሁ ተጠቀሙ። ወዳችኋለሁ፣ አከብራችኋለሁ። ኢትዮጵያ ሀገራችንን፣ ዓለማችንን ሁሉ ፈጣሪ አምላክ ሰላም ያድርግልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩኝ። ቻው